እነዚህን ሶስት ነገሮች ካደረጋችሁ እመኑ የባንክ አካውንታችሁ ጾሙን አያድርም። የመጀመሪያው በገንዘብ ሰዎች ላይ አትመርኮዙ። አለቆቻችሁ ወይንም ከናንተ በገቢ የሚበልጡ ሰዎች ገንዘብ እንዲሰጧችሁ ሁሌ የምትጠብቁ ከሆነ ባዶ ኪሳችሁ ነው የምትቀሩት። በነገራችን ላይ ኢትዮጵያ ውስጥ ከአንድ ስራ ተጨማሪ 2 እና 3 ስራ መስራት ተፈቅዷል። ስለዚህ ምንድነው እጃችሁ ላይ ያለው? ምንድነው እጃችሁ ላይ ያለው መሸጥ የምትችሉት ነገር? ምንድነው እጃችሁ ላይ ያለው ክህሎት? ይህንን ክህሎታችሁን በመሸጥ ገንዘብ ማግኘት ትችላላችሁ። አረ እኔ ክህሎት የለኝም ደግሞ የምትሉ ከሆነ አሁኑኑ ስለ ክህሎት የሚያስተምሩ በጣም ብዙ የኦንላይን ኮርስ የሚሰጡ ድርጅቶች አሉ። ሶሻል ሚዲያ ማርኬቲንግ፣ ኤዲቲንግ፣ ግራፊክ ዲዛይን ከእንደዚህ አይነት ጋር የተገናኙ ሙያዎችን ተምራችሁ መተግበር ብትጀምሩ ተጨማሪ ገቢ ማግኘት ትችላላችሁ። ሁለተኛው እባካችሁ ለገንዘብ መጸለይ አቁሙ። ምክንያቱም ገነት ውስጥ ገንዘብ የለም። ገንዘብ የሚሰራው ምድር ላይ ብቻ ነው። ገንዘብ የምታገኙት ስትሰሩ ብቻ ነው። ሌላ ምንም መንገድ የለውም። ሶስተኛው በየቀኑ አንድ የሚሸጥ ነገር ፈልጉ። በእርግጠኝነት የሆነ ቦታ ላይ ተቀጥራችሁ እየሰራችሁ ሊሆን ይችላል። እዛ ተቀጥራችሁ የምትሰሩበት ቦታ ደሞዝ የሚወጣው በ30 ነው። ሁሌ 30ን የምትጠብቁ ከሆነ ደግሞ ባንካችሁ ጾሙን ማደሩ ነው። ስለዚህ አንድ ነገር ፈልጉ። የሰዎችን ችግር እንደሚፈታና በየቀኑ እንደሚሸጥ እርግጠኛ ሁኑ። ከዛ ሰዎች ይገዟቸዋል። ልክ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ይህንን አካውንት ፎሎ ያድርጉ።